እንኳን አደረሳችሁ። በእውነት የፍጥረታት ሁሉ መመኪያ ዓለም ይድንባት ዘንድ ምክንያት የሆነች ነጭ ርግብ ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር የነበረች እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲት አምላክ እመብርሃን ገና በ3 ዓመቷ ወደ ቤተ መቅደስ የገባችበት ከ33ቱ አበይትና ዋና በዓላት አንዱ የሆነው ታላቁ ክብረ በዓሏ ደረሰ። ጥንተ ነገሩ እንዴት ነው ያላችሁ እንደሆነ ከነገደ ይሁዳ የሚወለድ ቅዱስ ኢያቄም የሚባል አንድ ደግ ሰው ከነገደ ሌዊ ከአሮን ወገን የሆነች ቅድስት ሐና የምትባል አንዲት ደግ ሴት አግብቶ ሁለቱም በሕጉ ጸንተው በሥርዓቱ ተጠብቀው ይኖሩ ነበር። ነገር ግን ልጅ ስላልነበራቸው በዘመኑ ሰዎች ፍጡአ በረከት ከእግዚአብሔር በረከት ጸጋ የራቀ እየተባሉ ይነቀፉ ይሰደቡ ነበር። አባታችን ቅዱስ ኢያቄምና እናታችን ቅድስት ሐና ልዑል እግዚአብሔርን ልጅ ስጠን በማለት ሲጸልዩ፣ ሲያዝኑ፣ ሲያለቅሱ ዘመናቸው አልፎ ቢያረጁም እንኳን እነሱ ግን የሚያመልኩት የአብርሃም የይስሐቅ የያዕቆብን አምላክ ልዑል እግዚአብሔር ነውና ተስፋ አልቆረጡም ነበር። የለመኑትን የማይነሳ ጌታን በስተርጅናቸው ድንቅ ነገር እናደረገላቸው። ብዙ ታሪክ አለው። ነገር ግን ከዕለታት አንድ ቀን ቅዱስ ኢያቄም ሕልምን ያያል። አዎ ነጭ ርግብ ሰማያትን ሰንጥቃ ወርዳ በሐና ቀኝ ጆሮ ገብታ በማኅፀኗ ስትቀመጥ አየ። እርሷም በተመሳሳይ ሰዓት እናታችን ቅድስት ሐናም ሕልምን አየች። የባለቤቷ የቅዱስ ኢያቄም በትር አብቦ አፍርቶ ጣፋጭ ፍሬን አፍርቶ ያንን ፍሬም ሰዎች እየተመገቡ ሲደሰቱ ተመለከተች። እነሱም ተገናኝተው ሕልማቸውን ተጨዋውተው የእግዚአብሔር ፈቃድ ይሁን ብለው ለ7 ቀን በጸሎት ከሰነበቱ በኋላ በ7ኛው ቀን ብስራተ መልአክ ሊቀ መልአክ ቅዱስ ገብርኤል ነሐሴ 7 ቀን ክንፉን እያማታ ወደ እነርሱ ደረሰ። ዓለም የሚድንባት የፍጥረታት ሁሉ መመኪያ የሆነች ልጅን ትወልዳላችሁ አላቸው። እንደ ሥርዓቱም አብረው አድረው ነሐሴ 7 ቀን እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ተጸነሰች። ለዚህ አይደል እንዴ ሊቁ አባታችን አባ ሕርያቆስ በቅዳሴ ማርያሙ ድንግል ሆይ ኃጢአት ባለበት በሥጋዊ ፍትወት የተጸነስሽ አይደለም ያለው? ሊቁ አባታችን አባ ጊዮርጊስ ዘጋስጫ ደግሞ በመጽሐፈ ሰዓታት ቀበል አደረገና ድንግል ሆይ መጸነስሽ ያለ በደል ያለ ጥፋት ነው፣ የተወለድሽበት ማኅፀንም ቅዱስ ነው አለ። ቀጠል አደረገና ደግሞ ኢያቄም ወሐና ወለዱ ለነ ሰማይ ሰማዮ ሙኒ አስረቀት ለነ ፀሐይ አለ። ኢያቄምና ሐና ሰማይን ወለዱልን፣ ሰማያቸውም ፀሐይን አስገኘችልን፣ ፀሐይን አወጣችልን አለ ደግሞ